ሄሎ ፋሚሊስ እንዴት ናችሁ? ዛሬ እንዴት የኤግዘነስን ብሮከር አካውንት እንደምንከፍትና ዲጂታል አይዲን ብቻ በመጠቀም ሙሉ ስቴፑን ቬሪፋይ ማድረግ እንደምንችል እንመለከታለን። ቤተሰብ ያሉ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለትሬደሮች እንዲሁም ሳይኮሎጂ ላይ ጭምር የሚጠቅም መጽሐፍቶችን እንዲሁም ቪዲዮዎችን ፕሮግራሞችን ስለምንሰራ ቤተሰብ መሆናችሁን አትዘንጉ። ለዛሬ ወደ አነሳነው ቶፒክ ስንመለስ ቀጥታ ወደ ክሮም ብሮዘራችን እንገባለን። በአፕሊኬሽን የተወሰነ ከቬሪፊኬሽን ጋር ስለሚያስቸግር አፕሊኬሽኑ ሳይሆን ዌብሳይት ነው የምንገባው አካውንታችን የምንከፍተው። ክሮም ላይ ትገባላችሁ። ክሮም ብሮዘራችሁ ላይ exynos.com ብለን እንጽፋለን። exynos.com ከታች ራሱ ሰርች ባር ታች ያመጣላችሁ። ቀጥታ ወደ ኦፊሻል ብሮከሩ ዌብሳይት ይወስደናል። ቀጥታ ወደዛ እንገባለን። ኦኬ ቬሪፋይ ዝም ትሉታላችሁ። ቀጥታ ዌልካም ቱ ኤግዘነስ የሚል መጣልን። ይሄ የብሮከሩ ዌብሳይት ነው። መጀመሪያ ላይ የሚጠይቀን ምንድን ነው ካንትሪ ወይም ደግሞ ያለንበትን ነው ሬዚደንስ የምንኖርበትን ሀገር ኢትዮጵያ ብለን እንሞላለን። እዚህ ጋር ቪፒኤን ምናምን ባታበሩ በጣም ጥሩ ነው። ከታች ደግሞ ኢሜይል ነው፣ ኢሜይል አድሬሳችሁን ትሞላላችሁ እዚህ ጋር። ማትረሱት ፓስወርድ ቢሆን ጥሩ ነው። እኔ ጀስት ለመክፈት ብቻ ስለሆነ ነው ሲምፕል ትን ያልኩት። ኮንቲኒው እንለዋለን። ቹዝ ትሬዲንግ አካውንት ሌላ አካውንት መክፈት ለማትፈልጉ ዴሞ አካውንት ትሉታላችሁ። ዴሞ አካውንት እንበለው አንድ ላይ ሁላችንም ዴሞ አካውንት ለንለውና በዴሞ አካውንት መስራት የምትፈልጉ ስቴፕ ውስጥ ከዚህ ድረስ ነው። ከዛ ወዲያ ሌላ አካውንት ዲፖዚት አድርጋችሁ ደግሞ መቀጠል የምትፈልጉ አብረን እንቀጥላለን። ከላይ እንመለስና እዛች ጋር ዲፖዚት የምትለዋን ትነኳታላችሁ። ዲፖዚት የሚለው ጋር ዲፖዚት ኦን ሪል አካውንት የሚለውን ዲፖዚት ኦን ሪል አካውንት ከዛ ያመጣልናል ኦፕሽን። ይህንን ስቴፕ እንተውና ከላይ 3 ሰረዝ በግራ በኩል ይህ ጀስት ዲፖዚት ለማድረግ ስትፈልጉ የሚኖር ስቴፕ ነው። 3 ሰረዟ ከዚ ማይ አካውንት ኮምፕሊት ፕሮፋይል ይላል። እሷን ኮምፕሊት ፕሮፋይል ያለውን ነገር እንድንጨርስ መረጃውን ኮምፕሊት ፕሮፋይል የሚለውን ነካል። እዛ ጋር ስቴፖችን ያመጣልናል። ቬሪፊኬሽን ስቴፕስ ጌት ስታርትድ ና ኮንፊርም ዩር ኢሜል። በተቻላችሁ አቅም ባይናንስም የምጠቀሙበትን ኢሜል በጠቀሙ አሪፍ ነው። እዛው ላይ አሁን ኮንፊርሜሽን ኢሜላችሁ ላይ ይልክላችኋል። ቀጥታ ያንን ነምበር እናስገባለን። ኔክስት ስቴፕ ደግሞ ምንድነው ኮንፊርም ፎን ነምበር ብዙ ጊዜ የምጠቀሙበት ቢቻል ደግሞ በእናንተ ስም የወጣ ስልክ ቁጥር ቢሆን አሪፍ ነው። ድጋሜ ወይ ስልካችሁ ቢወሰድ ወይ ነገሮች ቢፈጠሩ ራሳችሁ ድጋሜ ማውጣት የማትችሉት ቢሆን በኋላ ላይ እንዳያስቸግራችሁ የሆነ ብዙ መንገድ ከሄዳችሁ በኋላ ተመልሳችሁ እንዳትቸገሩ በራሳችሁ ስም የወጣ ሲም ካርድ ቢሆን እጅግ በጣም አሪፍ ነው። ድጋሜ ደግሞ እንደገና ዋትሳፕ የከፈታችሁበት ፎን ነምበር ቢሆን ተመራጭ ነው። ቴክስት የሚልከው በዋትሳፕ ስለሆነ በዛ ልታደርጉት አሪፍ ነው። 2-3 ስልክ ቁጥር ሞክሪ ዋትሳፕ በተከፈተብን ይላክልኝ። ፎን ነምበር እናስገባለን። ኮንፊርሜሽን ኮድ ይልክልናል በዛው። አሁን ልኮልናል። ኦኬ ዋትሳፕ ላይ ቀጥታ ይልክላችኋል። እጅግ በጣም ቀላል ይመስላል። ሶስተኛ ላይ ምንድነው አድ ፕሮፋይል ኢንፎርሜሽን። ዲጂታል አይዲያችሁ ላይ ያለውን ስም ፊደል ሳትሳሳቱ ፈርስት ኔም የመጀመሪያውን ስም ካፒታላይዜሽን ምንም ፊደል ሳትሳሳቱ በስርዓት ሙሉት። ሙሉ ለሙሉ ዲጂታል አይዲያችሁ ላይ ያለውን ኮፒ ማድረግ ነው ያለባችሁ። የተወለዳችሁበት ቀን ዓመተ ምህረት ወሩ በሙሉ ተመሳሳይ መሆን አለበት። የተወለዳችሁበትንም ሀገር ሪዚደንስ አድሬስ የሚለው ላይ ዲጂታል አይዲያችሁ ላይ ያለውን የምትኖሩበት ቦታ ተብሎ የተጻፈውን ቃል በቃል ነው መጻፍ ያለባችሁ። ፊደል እንዳትሳሳቱ። ያሁን አዳማ ስላለው አዳማ ሲቲ አድሚኒስትሬሽን እለዋለሁ። ሙሉ ለሙሉ መታወቂያ ላይ ያለችዋን ነው የሞላሁት። አዳማ ሲቲ አድሚኒስትሬሽን ፊደል ተሳስቻለሁ። አድሚኒስትሬሽን ከላይ የረሳሁት አለ ካውንትሪ ኦፍ በርዝ ሙሉ ለሙሉ በስርዓት ቼክ አድርጋችሁ ተመልከቱት። እያንዳንዷ ነገር ከዲጂታል አይዲያችሁ ጋር ተመሳሳይ መሆን አለበት፣ ምንም እንዳትሳሳቱ።
ቼክ አድርጉ። ቼክ አድርጋችሁ ከጨረሳችሁ በኋላ ኮንቲኒው እንለዋለን። ጥያቄዎች ናቸው። ዝም ብላችሁ ጀስት ኢማጂነሪ ሙሉት፣ ምንም ሳታስቡ ሳትጨናነቁ። ምንም የሚያመጣው ፋክተር የለም እናንተ ላይ። ጀስት የመሰላችሁን እያያችሁ ሙሉት። ዩዝፉል ኢን ቤስት ትሬደርስ ዊዝ ፕሮፌሽን ምንድነው ስራችሁ ወይም ሙያችሁ ነው የሚለው። ጀስት ኤዱኬሽን ብየዋለሁ። ጀስት ኢዚ ነው፣ ምንም የሚያመጣው ፋክተር የለም። ፕሊዝ ሴሌክት ዩር ፕራይመሪ ሶርስ ኦፍ ኢንካም፣ የገቢ ምንጫችሁ ነው። ቢዝነስ በሉት። ያላችሁ ካፒታል ምን ያክል ነው ይላል። ባንክ ምን ተጨምሮ ያው ጀስት እዚህ ላይ እንኳን ሰክስ ያው አበባ 1000 ብየዋለሁ። How much you spend on market analysis? Than 4 hours. What will be the required margin for one lot? 1,000 euro. Okay, European position may be closed automatically. መች ነው የከፈታችሁ ፖዚሽን አውቶማቲካሊ የሚዘጋው? የገባነው ሊፍት ትሬድ ካሰብነው በተቃራኒ ሲሆን ባላንሳችን በጣም ሎስ፣ ባላንሳችን ሙሉ ለሙሉ ይዘጋዋል አውቶማቲካሊ ማለት ነው ራሱ። ደስ ያላችሁ ሙሉት። ምንም የሚያመጣው ፋክተር የለም እናንተ ላይ አካውንቱ ላይ ዩቲዩብ። ኦኬ ቢፎር ዩዚንግ ትሬዲንግ ፕሊዝ ኮንሲደር ዩር ፋይናንሻል ሲቹዌሽን ኤንድ ሪስክ። በጣም ሪስክ የሆነ ቢዝነስ ስለሆነ ያንን ተቀብላችሁ ነው መግባት ያለባችሁ ነው። ኦኬ ፋይናሊ ሳብሚት እንለዋለን። ሁሉም ቼክ ካደረግን በኋላ ፕሮፋይል ዲቴልስ ኮምፕሊት፣ ይህን ስቴፕ ጨርሰናል። አሁን የሚቀረን የመጨረሻ ስቴፕ ነው፣ ዶኩመንት ቬሪፊኬሽን። ቼክ ዩር ኔም፣ ስማችን ይህን ነው። ኤዲት ማድረግ ካለባችሁ ኤዲት አድርጉ። ዲጂታል አይዲውን ስለሆነ ፎቶ አንስተን ፖስት የምናደርገው። ስም አልፋቤት ካለ የተሳሳተ ነገር ካለ ምናልባት ቼክ አድርጉ። ከሌለ አፕሎድ ዶክመንት እንለዋለን። ዳታ ዩዘር አግሪመንት ሰብሚት። ድራይቨር ላይሰንስ ያላችሁ ድራይቨር ላይሰንስ ቢሆን አሪፍ ነው። ፓስፖርትም በጣም ምርጥ ነው። ዲጂታል አይዲን ብቻ በመጠቀም ቬሪፋይ ማድረግ እንችላለን። የመታወቂያውን የፊት ለፊቱን፣ ከዛ ሁለተኛው ላይ ደግሞ የመታወቂያውን ጀርባውን እናነሳለን። ያስቀምጣችሁት ካለ ከፋይል ላይ ወስዳችሁ አፕሎድ አድርጉት። ካልሆነ ደግሞ ካሜራ አንሱት። አራቱም ጎኑ የሚታይ ጥርት ያለ ፎቶ መሆን አለበት። እንደዛ አድርጋችሁ አንሱት በጥንቃቄ። ምንም አያስጨንቅም፣ ኖርማል ነው። ፋይል ላይ ካለ ፋይል ላይ ኮፒ አድርጉት። ከሌለ ግን ፎቶ አንሱና ቀለል አድርጋችሁ አራቱም ጎኑ እንዲታይ አድርጋችሁ አፕሎድ አድርጉት። ኦኬ ካሜራውንም የጀርባውን እኔ ሁለቱንም አንስቻለሁ። አፕሎድ እስኪያደርጉ እየጠበቁ ነው። አውቶማቲካሊ ሁለቱንም ሬዚደንሱንም በዛው አውቶማቲካሊ ቬሪፋይ ስለሚያደርግ ምንም አያሳስብም። የፊትና የጀርባውን ፎቶ ካነሳችሁ በኋላ ሰብሚት ዶክመንት ትሉታላችሁ። ይሄንን የተወሰነ ደቂቃ ያስጠብቀናል። ዩር ዶክመንትስ አር አንደር ሪቪው ዘ ፕሮሰስ ኢንስታንትሊ ቴክስ ፍሮም 3 to 7 ሚኒትስ። ግን የተወሰነች ደቂቃ ነው የወሰደብኝ። 4 ሰዓት ተኩል አካባቢ ነው። ከላይ እንደምታዩት 4 ሰዓት ተኩል አካባቢ ነው ይሄንን ያለ 5 ሰዓት ከሩብ ኦልሞስት የተወሰነች ደቂቃ ነው። ቬሪፋይ ሆኗል ብሎኛል ማለት ነው። ሴቲንግ ላይ ትገባላችሁ። ከታች ፕሮፋይል የሚለውን ነካለን። ፕሮፋይል ላይ አሁን ቬሪፋይድ ይሁን አይሁን የሚለውን ያሳየናል። ፕሮፋይል አካውንት ያው ሶስቱም ስቴፕ ቬሪፋይድ ሆኗል። ሬዚደንስ አድሬስ ቬሪፊኬሽን፣ አይደንቲቲ ቬሪፊኬሽን፣ ፎን ነምበር እና ኢሜይልን በዛው ቬሪፋይ አድርገናል። በቀላሉ በአንድ ብቻ ዲጂታል አይዲን በመጠቀም ሶስቱንም ስቴፕ አልፈናል። ይሄ ፉሊ ቬሪፋይድ የሆነ የኤግዘንስ ብሮከር አካውንት ነው ማለት ነው። ይኸው እንደምታዩት ሙሉ ለሙሉ ቬሪፋይ አድርጎልኛል። ስለዚህ ይህንን በማድረግ እናንተም ቬሪፋይ ማድረግ ትችላላችሁ።